በመጀመሪያም ዋና ዜና የኢትዮጵያና የኤርትራ ሉዓላዊነት ነፃነትና የግዛት አንድነት እንዲከበር የብሪታንያና ቱርክን ጨምሮ 5 ሀገራት ጥሪ ያቀረቡ። ማንኛውም ውጥረት ወይም አለመግባባት በሰላማዊና በዲፕሎማሲያዊ መንገድ እንዲፈታ የአውሮፓ ህብረት ጠይቋል። ኤርትራ ከምስራቅ አፍሪካ የልማት በይነ መንግስታት ድርጅት አባልነት ራሷን ለማግለል ያሳለፈችው ውሳኔ እንዳሳዘናት የወቅቱ የኢጋድ ሊቀመንበር ጅቡቲ አስታወቀች። ሩዋንዳ በምስራቃዊ ዴሞክራቲክ ሪፐብሊክ ኮንጎ የወሰደችው እርምጃ በዶናልድ ትራምፕ አሸማጋይነት በዋሽንግተን የተፈረመውን የሰላም ስምምነት እንደሚጥስ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ አስታወቁ። በኢንዶኔዥያ በጎርፍና የመሬት መንሸራተት አደጋ ሕይወታቸውን ያጡ ሰዎች ቁጥር 1006 መድረሱን የሕይወት አድን ሰራተኞች አስታወቁ። ዩክሬን በሩሲያ ሳራቶቭ ግዛት በድሮኖች በፈጸመችው ጥቃት ቢያንስ 2 ሰዎች ተገደሉ። የሩሲያ የአጸፋ እርምጃ 1 ሚሊዮን ገደማ ዩክሬናውያንን ከኃይል አቅርቦት ውጭ አድርጓል። ቤላሩስ የተቃዋሚ መሪ የኖቤል ሽልማት አሸናፊና ዩክሬናውያንን ጨምሮ ከ120 በላይ ሰዎች ከእስር ለቀቀች። ዜናው በዝርዝር የኢትዮጵያና የኤርትራ ሉዓላዊነት ነፃነትና የግዛት አንድነት እንዲከበር ብሪታንያና ቱርክን ጨምሮ 5 ሀገራት በጋራ ጥሪ ያቀረቡ። ጠቅላይ ሚኒስትር አብይ አህመድና ፕሬዚደንት ኢሳያስ አፈወርቂ በሐምሌ 2010 የተፈራረሙት የሰላም ስምምነት መንፈስ ማንኛውም ውጥረት ወይም አለመግባባት በሰላምና በዲፕሎማሲያዊ መንገድ እንዲፈታ ጠይቀዋል። የካናዳ፣ ጃፓን፣ ኖርዌይ፣ ቱርክና ዩናይትድ ኪንግደም መንግስታት ጥሪውን ያቀረቡት የአልጀርስ ስምምነት የተፈረመበትን 25ኛ ዓመት በማስመልከት ትላንት አርብ ባወጡት መግለጫ ነው። ሀገራቱ በ1993 የቀድሞው ጠቅላይ ሚኒስትር መለስ ዜናዊና ፕሬዚደንት ኢሳያስ አፈወርቂ በአልጀርስ የተፈራረሙትን ስምምነቱ የሚያራምዳቸውን መርሆዎችና በስምምነቱ የተቋቋመው ኮሚሽን የወሰናቸውን ድንበሮች እንደሚደግፉ በጋራ መግለጫቸው ጠቁመዋል። የአውሮፓ ህብረት የአልጀርስ ስምምነትንና በድንበር ኮሚሽኑ የተወሰነውን የኢትዮጵያና የኤርትራ ድንበር ሙሉ በሙሉ እንደሚደግፍ አስታውቋል። በ1993 በአልጀርስ እንደዚሁም በ2010 በአስመራ በተፈረሙት ስምምነቶች መሰረት ኢትዮጵያና ኤርትራ አንዳቸው የሌላቸውን ሉዓላዊነት ነፃነትና የግዛት አንድነት እንዲያከብሩ የአውሮፓ ህብረት ጥሪ አቅርቧል። ህብረቱ እንደሚለው ጠቅላይ ሚኒስትር አብይ አህመድና ፕሬዚደንት ኢሳያስ አፈወርቂ የአስመራ መግለጫን ሲፈራረሙ ሁለቱ ሀገሮች የአልጀርስ ስምምነትንና በስምምነቱ በተቋቋመው የድንበር ኮሚሽን የተወሰነውን ድንበር ለማክበር ያላቸውን ቁርጠኝነት አረጋግጠዋል። ሁለቱም ወገኖች ማንኛውንም ውጥረት ወይም አለመግባባት በሰላማዊና በዲፕሎማሲያዊ መንገድ እንዲፈቱ ጥሪ ያቀረበው የአውሮፓ ህብረት ይህ ለቀጠናው መረጋጋት ቁልፍ እንደሆነ አሳስቧል። የአውሮፓ ሀገራት የአልጀርስ ስምምነትን እያስታከኩ ያወጧቸው መግለጫዎች በኢትዮጵያና በኤርትራ መካከል ያለው ውጥረት እንዳሳሰባቸው የሚጠቁሙ ናቸው። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ ኢትዮጵያና ኤርትራ ለዘላቂ ሰላምና አንዳቸው የሌላውን ሉዓላዊነትና የግዛት አንድነት ለማክበር ለተፈራረሙት የአልጀርስ ስምምነት ቁርጠኝነታቸውን እንዲያረጋግጡ ትላንት አርብ ጥሪ አቅርበው ነበር። ኤርትራ ከምስራቅ አፍሪካ የልማት በይነ መንግስታት ድርጅት በአባልነት ራሷን ለማግለል ያሳለፈችው ውሳኔ እንዳሳዘናት የወቅቱ የኢጋድ ሊቀመንበር ጅቡቲ አስታወቀች። የጅቡቲ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር ዛሬ ቅዳሜ ባወጣው መግለጫ ጅቡቲ በሊቀመንበርነቷ እርምጃው ቢያሳዝናትም የኤርትራ ሉዓላዊ ውሳኔ እንደምታከብር ገልጿል። ኤርትራ ከክፍለ አህጉራዊው ድርጅት ጥላ ስትወጣ የአሁኑ ለሁለተኛ ጊዜ ነው። ሀገሪቱ በጎርጎሮሳዊ 2003 ከድርጅቱ ከወጣች በኋላ ተመልሳ የተቀላቀለችው ከ2 ዓመታት በፊት ነበር። ትላንት አርብ ከድርጅቱ አባልነት ጥላ ለመውጣት መወሰኗን ለኢጋድ ዋና ጸሐፊ እንዳሳወቀች የኤርትራ ውጭ ጉዳይ ሚኒስቴር ገልጿል። ኢጋድ በሕግ የተጣለበትን ኃላፊነትና የተሰጠውን ስልጣን አጥቷል ያለው የኤርትራ ውጭ ጉዳይ መስሪያ ቤት ለአባል ሀገራቱ ምንም አይነት ስትራቴጂካዊ ጥቅም መስጠት እንዳልቻለና ለቀጠናው መረጋጋት ጉልህ አስተዋጽኦ ማበርከት እንደተሳነው ተችቷል። ከምስራቅ አፍሪካ የልማት በይነ መንግስታት ድርጅት በበኩሉ ኤርትራ መልሳ ከተቀላቀለች በኋላም በኢጋድ ስብሰባዎች፣ ፕሮግራሞች ወይም እንቅስቃሴዎች አለመሳተፏን አስታውቋል። ኤርትራ ከኢጋድ አባልነት ለመውጣት የወሰነችው ተጨባጭ ምክረ ሀሳቦች ሳታቀርብ በተቋማዊና የፖሊሲ ማሻሻያዎች ላይ ተሳትፎ ሳታደርግ መሆኑ የሚያሳዝን እንደሆነ ተችቷል። ኤርትራ ከኢጋድ ጥላ የወጣችው ከኢትዮጵያ ጋር የተፈጠረው ፖለቲካዊ ውጥረት ባየለበት ወቅት ነው። ሩዋንዳ በምስራቃዊ ዴሞክራቲክ ሪፐብሊክ ኮንጎ የወሰደችው እርምጃ በዶናልድ ትራምፕ አሸማጋይነት
በዋሽንግተን የተፈረመውን የሰላም ስምምነት እንደሚጥስ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ አስታወቁ። ሩቢዮ ዛሬ ቅዳሜ በኤክስ በኩል ባሰፈሩት መልእክት ለዶናልድ ትራምፕ የተገባው ቃል እንዲጠበቅ አሜሪካ እርምጃ እንደምትወስድ ዝተዋል። ትላንት አርብ በተባበሩት መንግስታት በተካሄደ ስብሰባ ላይ ሩዋንዳ በምስራቅ ኮንጎ አለመረጋጋትና ጦርነት እያባባሰች ነው ስትል አሜሪካ ውንጅላ ነበር። የአሜሪካ ውንጀላ የተደመጠው ኤም23 ተብሎ የሚጠራው ታጣቂ ቡድን ኡቬራ የተባለች ቁልፍ ከተማ ሙሉ በሙሉ ነፃ ማውጣቱን ካሳወቀ በኋላ ነው። የዴሞክራቲክ ሪፐብሊክ ኮንጎ እና የሩዋንዳ መሪዎች ከአንድ ሳምንት ገደማ በፊት በዋሽንግተን የሰላም ስምምነት የተፈራረሙት በቀጠናው የሚደረገው ውጊያ ሳይቆም ነው። አሜሪካና የአውሮፓ ሀገራት ኤም23 አማጺ ቡድን በሩዋንዳ ይደገፋል የሚል አቋም አላቸው። ሩዋንዳ ውንጀላውን ብታስተባብልም በዋሽንግተን ስምምነቱን ስትፈርም በታጣቂ ቡድኑ ላይ ያላትን ተሰሚነት እንዳረጋገጠች ተንታኞች ያምናሉ። ይህ ዶይቸ ቬለ ነው። በኢንዶኔዥያ በጎርፍና የመሬት መንሸራተት አደጋ ሕይወታቸውን ያጡ ሰዎች ቁጥር 1006 መድረሱን የሕይወት አድን ሰራተኞች አስታወቁ። ባለፉት 2 ሳምንታት በሰሜን ምዕራብ የሀገሪቱ ክፍል በምትገኘው የሱማትራ ደሴት የደረሰው አደጋ ከ5400 በላይ ሰዎችን ለጉዳት እንደዳረገ የኢንዶኔዥያ አደጋ መከላከል መስሪያ ቤት ዛሬ ቅዳሜ ይፋ አድርጓል። ይሁንና በአደጋው ሕይወታቸውን ያጡ ሰዎች ቁጥር ሊጨምር እንደሚችል ስጋት አለ። የመስሪያ ቤቱ ቃል አቀባይ አብዱል ሞሃሪ እስካሁን 217 ሰዎች የገቡበት እንደማይታወቅ ተናግረዋል። የደሴቲቱ ሰፊ አካባቢ በከባድ ዝናብ በጭቃ ናዳና በወደቁ ዛፎች የተጎዳ ሲሆን 1.2 ሚሊዮን ነዋሪዎች በጊዜያዊ መጠለያዎች እንዲቀመጡ አስገድዷል። ዩክሬን በሩሲያ ሳራቶቭ ግዛት በድሮኖች በፈጸመችው ጥቃት ቢያንስ 2 ሰዎች ተገደሉ። በጥቃቱ የመኖሪያ ሕንፃ መውደሙን፣ የሕፃናት ሙያና የክሊኒክ መስኮቶች መሰባበራቸውን የሳራቶቫ ግዛት አስተዳዳሪ ሮማን ቡሳርጊን እንደተናገሩ አሶሼትድ ፕሬስ ዘግቧል። የሩሲያ መከላከያ ሚኒስቴር ሌሊቱን በሀገሪቱ የአየር ክልል 41 የዩክሬን ድሮኖች መትቶ እንደጣለ አስታውቋል። ሩሲያ በፊናዋ በዩክሬን የኢንዱስትሪና የኃይል መሠረተ ልማቶች ላይ በሃይፐርሶኒክ ሚሳይሎች የአጸፋ ጥቃት እንደፈጸመች ገልጻለች። ፕሬዚደንት ቮሎዶሚር ዜሌንስኪ የሩሲያ ጥቃት በርካታ መሠረተ ልማቶች ማውደሙንና በ7 ግዛቶች በ10 ሺዎች የሚቆጠሩ የሀገሪቱ ዜጎች የኃይል አገልግሎት መቋረጡን አረጋግጠዋል። ሩሲያ ሌሊቱን ለፈጸመችው ጥቃት ከ450 በላይ ድሮኖችና 30 ሚሳይሎች እንደተጠቀመች ፕሬዚደንቱ ገልጸዋል። ዜሌንስኪ በቴሌግራም በኩል ባስተላለፉት መልእክት ሩሲያ ምን እያደረገች እንደሆነ ሁሉም ማየቱ ጠቃሚ ነው። ይህ ጦርነቱን የማቆም ፍላጎት እንዳልሆነ ግልጽ ነው ብለዋል። የዩክሬንን የአየር መከላከያ ማጠናከርና የረዥም ርቀት ተወንጫፊ ሚሳይሎችን አቅርቦትን ጨምሮ ዜሌንስኪ በአውደ ውጊያ ለሚፋለሙ ወታደሮች ጠንካራ ድጋፍ ሊደረግ እንደሚገባ አሳስበዋል። የአሜሪካ፣ ዩክሬን፣ ጀርመንና ሌሎች ሀገራት የውጭ ጉዳይ አማካሪዎች በዩክሬን የሰላም እቅድ ላይ ለመወያየት ነገ እሁድ በበርሊን ሊገናኙ ነው። የአሜሪካ ልዩ ልዑክ ስቲቭ ዊትኮፍ ወደ በርሊን እንደሚያቀኑ የዩናይትድ ስቴትስ ቀደም ብላ አስታውቃ ነበር። ዊትኮፍ እና የዶናልድ ትራምፕ አማች ጃሬድ ኩሽነር ከዩክሬንና ከአውሮፓ ባለስልጣናት ጋር በሚደረገው ውይይት ለመሳተፍ ወደ በርሊን መጓዛቸውን አንድ የአሜሪካ ባለስልጣን ተናግረዋል። ይህ ዶይቼ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ የኢትዮጵያና የኤርትራ ሉዓላዊነት ነፃነትና የግዛት አንድነት እንዲከበር ብሪታንያና ቱርክን ጨምሮ 5 ሀገራት በጋራ ጥሪ ያቀረቡ። ሁለቱ ሀገራት ማንኛውንም ውጥረት ወይም አለመግባባት በሰላማዊና በዲፕሎማሲያዊ መንገድ እንዲፈቱ የአውሮፓ ህብረት ጠይቋል። ኤርትራ ከምስራቅ አፍሪካ የልማት በይነ መንግስታት ድርጅት አባልነት ራሷን ለማግለል ያሳለፈችውን ውሳኔ እንዳሳዘናት የወቅቱ የኢጋድ ሊቀመንበር ጅቡቲ አስታወቀች። በኢንዶኔዥያ በጎርፍና የመሬት መንሸራተት አደጋ ሕይወታቸውን ያጡ ሰዎች ቁጥር 1006 መድረሱን የሕይወት አድን ሰራተኞች አስታወቁ። ዜናው በዚያው አበቃ። ጤና ይስጥልኝ።